ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ አሪፍ ነው። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም። እኔ ያለው እግዚአብሔር ይመስገን፣ ክብር ይስፋ ለመድኃኒዓለም። እንዴት ናችሁ? ሁሉ ሰላም። እኔ ያለው እንዴት ናችሁ ጋይስ? እግዚአብሔር ይመስገን። እኔ የምለው ልብስ የለሽም ወይ ብለህ በውስጥ የጻፍክልኝ ልጅ ልብስ በለበሰ ነው እንደ ዩቲዩብ ላይ መስራት የሚቻለው ነው ወይስ እንዴት ነው ነገሩ? እስቲ ንገሪኝ በእናትህ። እኔነቴን ልብስ አይገልጸውም። ገባህ? እኔነቴን ልብስ አይገልጸውም። የሰው ልጅ ልብስ መልበስ አይደለም የሚገልጸው፣ ዋናው የሰው ማንነቱ በራሱ ኮንፊደንስ ቡትቶ የሚሆን ልብሱ ይወጣል። ምን አገባህ? ልብስ የለሽም ወይ? ለምን አትገዛልኝም አንተ ታዲያ? ካሳዘንኩ ግዛልኝ እስቲ። ሼን ነው ምንድን ነው የሚባለው? እዛ ኦርደር አድርግልኝና ያው 1 5 6 ሱሪዎች እስከላባሾች፣ ሸሚዞች፣ ነጫጭ ሸሚዞች፣ ቲሸርቶች፣ ሱሪ፣ ጫማ የሚያማምሩ ሂል የሌላቸው ቁመት ረጅም ለግላጋ ስለሆንኩ አልፈልግም። ምን ይሄድ እና ምን ይመስልሃል? ብትገዛልኝ አይሻልም? ደግሞ ነገ ይሄ ፊትሽ ያንቺ አይደለም እንዳትል። ምን ስንት አይነት ህዝብ አለ ጌታ ሆይ። ማንነታችሁ ለካ በልብስ ነው። ዋናው የሰው ልጅ ጸባይ፣ ለሰው ያለው ፍቅር፣ ለሰው ያለው አክብሮት ነው። ይሄንን ነው የማውቅ እንጂ በልብስ ማንም በልብስ የሚመካ ሰው አይቻላቅ አይዶን ነው። እና ለማንኛውም ጋይስ ደህና ናችሁ? እናችን ለመናገር ነው። እና እስቲ እኔም ከፍ አድርጉኝ፣ አበረታቱኝ። እዛው ላይ በአመት እዛው ሆነ ምን ነው። እና እስቲ ከፍ አድርጉኝ እላችኋለሁ። ስለያችሁ በእንባ ባይ ሰላማ። ለማንኛውም ይሄን ስማሽ ይሄን ላልከኝ ልጅ